ላይክ ዋይፋይ ጋር ቆሜ ማታ ሌሊት ቆሜ ምናምን ጀስት ታፕ ሳደርግ የነበረው ማለት ነው። ሰላም ዩቲዩብ እንዴት ናችሁ? ናኦል ነኝ። ዛሬ በዚህ ቪዲዮ ስለኔ ኤቭሪቲንግ የምነግራችሁ ነው የሚሆነው። እንደምታውቁኝ ናኦል እባላለሁ። ናኦል ተስፋሁን የ4ኛ ዓመት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪ ነኝ። ሲኒየር ነኝ ኦልሬዲ ላይክ ጂሲ ነኝ በዚህ ዓመት። ከአገባቢ ዩኒቨርሲቲ አገባቢ ከዛ እዚህ ያሉኝ ኤክስፒሪየንሶች ለመስራት የሞከርኳቸው አይነት ስራዎች እና ሶሻል ሚዲያ ጀማመሪ ኤንድ ኤቭሪቲንግ ብቻ ባጭሩ ስለኔ የተወሰኑ ማወቅ ያለባቸው ነገሮች በዚህ ቪዲዮ እነግራችኋለሁ ማለት ነው። ባይዞ ይህን ቪዲዮ ትላንትና ለመስራት አስቤ ነበረ እና ቀርጬም ነበረ እና ጨርሻለሁ ብዬ ነበረ ያሰብኩት። ኦልሬዲ ቀርጬ 30 ምናምን ደቂቃ አካባቢ ማለት ነው። ከዛ ድምፁን ቼክ ሳደርገው ማይኩ እየሰራልኝ አልነበረም እና ዌስት ሆነ ማለት ነው። ድጋሚ እየቀረስኩት ነው። ከመጀመሪያው ልጀምራላችሁ። በዚህ ግቢ ስገባ ኦልሬዲ አውቄው ነው የገባሁት። አውቄው ሴንስ ምን አይነት ግቢ እንደሆነ ዩቲዩብ ላይ ያሉት ቪዲዮዎች ብዙም ለመምጣት የሚጋብዙ አይነት ቪዲዮዎች አይደሉም። ስላሱ የሰራሁት ቪዲዮ አለ አክቹዋሊ ካላያችሁ እሱን ገብታችሁ ቼክ አድርጉት። አሪፍ ቪዲዮ ነው። ኤኒዌይ ስላሱ ውጭ ሆነም ማየት ዲፓርትመንቶች እንደሚሰጡ የት ቦታ እንዳለ ምናምን ኤቭሪቲንግ አጣርቼ ነበር የገባሁት። መጀመሪያ ስመጣ እፈልገው የነበረው ዲፓርትመንት አርክ ነው። አርኪቴክቸር ዲፓርትመንት ነበረ መግባት የምፈልግ የነበረው። ስዕል እና ተያያዥ ነገሮች ሞክር ነበር። ስዕል በቃ አርቲስቲክ የሆነ ነገር ይመቸኛል ባጭሩ። አርክ ደግሞ ሞር ኦፍ አርት እና ሳይንስ አይነት ኮምቢኔሽን ነው። አይ ገስ ይቀለኛል ብዬ አሰብኩኝ እና እሱን ለመግባት አሰብኩኝ እና ገባው ማለት ነው። አንደኛ ዓመት ላይ ሌላ ስራ ብዙም አልሞክርም ነበረ፣ ምክንያቱም አርክን ነበረ መግባት ፈልገው። በጣም ኮምፒቲሽን አለው፣ 50 ተማሪ ብቻ ነው የሚወስደው እና የሴቶች አፌርማቲቭ ብቻ 50 ተማሪ መሆኑ ብቻ ራሱ በጣም ስትሬስፉል አድርጎ ነበር እና ሙሉ ፎከስ የነበረው ትምህርት ላይ ነበር። ከዛ የአርኩን ፈተና ምናምን ለማመድ ነበረ። ጊዜው ደረሰ፣ ተፈተንኩኝ። ዘን አልተሳካም፣ ጆይን አላደረኩም ማለት ነው ፈልገው ዲፓርትመንት። ዘን ያለኝ አማራጭ አሱስ ከሆናችሁ ታውቃላችሁ፣ ሶፍትዌር ወይም አርክ ካልገባችሁ ያላችሁ አማራጭ ሌሎቹ ኢንጂነሪንጎች ናቸው፣ ሜካኒካል፣ ኤሌክትሪካል እና መሳዮቹ ማለት ነው። ከዛ አሰብኩት፣ እኔ ራሴን አሰብኩት 12ኛ ክፍል ላይ እንዴት ሳነብ እንደነበረ ምናምን ምን ስትራግል ሳደርግ እንደነበረ ምናምን እና ኢንጂነሪንግ ሞር ኦፍ ፊዚክስ እና ማስ ነው። ማስ ይመቸኛል፣ ግን ደግሞ አለ አይደለ የሆነ በትግል ማመጣው አይነት ትምህርት ነው። ይሄ የሆነ ቀሎኝ ምናምን ሰራው አይነት ትምህርት አይደለም። ፊዚክስም እንደዛ። ኢንጂነሪንግ ገብቼ ሌላ ስራ ለመስራት በጣም ስትራግል እንደማድረግ አይነት ነገር ተሰማኝና ፋይደም ቻይ ወደ አፕላይድ አልቀየርም ብዬ አሰብኩኝ። በሰዓቱ አፕላይድ አይቻልም ነበር። ከ2 ሳምንት ምናምን በኋላ ያሉት ዲፓርትመንቶች ካሉት አፕላይድ ዲፓርትመንቶች ሁለቱም ዲፓርትመንቶች መግባት ትችላላችሁ አይነት የሚባል ነገር ሰማሁ ማለት ነው። ቤዚክሊ የሰማሁት 4 ሰዓት አካባቢ ነው። እስከ 6 ሰዓት ያልቃል የተባለው። በሁለት ሰዓቷ ውስጥ ለፋሚሊ ደወልኩኝ፣ ሰው ጠያየኩኝ ምናምን ወሰንኩኝ እና አፕላይድ ቀየርኩኝ። ከዛ ጂኦሎጂ ገባው ማለት ነው። እግዚአብሔር ይመስገን ጂኦሎጂ ከገባው በኋላ የምፈልገውን አይነት ነገር ሰጥቶኛል። ስፈልግ የነበረው ነገር በቂ ጊዜ እንዳገኘ ነው፣ ሌላ ነገሮችን ሌላ ስራም ለመሞከር እና ትምህርቱም እንዲቀለኝ ነው። መጨናነቅ አልፈለኩም። ይመስገን ጂኦሎጂ በአንጻሩ በጣም አሪፍ ነው። ከሌሎች ቀላል ዲፓርትመንት የለም። አሶስ ቤዚክሊ ግን ይሻላል፣ በጣም ይሻላል። ጊዜ ያለው ቀለል ያለ ነው ከኢንጂነሪንግ ዲፓርትመንቶች ምናምን። ጂኦሎጂ ገባው። ከዛ ለመስራት የምፈልጋቸውን ለመስራት ማስባቸውን ኤቭሪቲንግ ስሞክር ነበር። እስፔሻሊ
ኦንላይን ላይ ማለት ነው። ፊዚካል ሜይ ቢ ሴልስ ሞክሬ ነበረ። ሱቆችን እየሄዱ ማናገር ማስማማት አይነት ነገሮች እና ፕሮዳክቶችን ከድርጅቶች ጋር ተነጋግሮ ለነሱ ማስረከብ አይነት ነገር ሞከርኩኝ። ያው በዛው ነው ሲጀመር እንትንን ያወቅኩት አሱንም አኝን ከአሱ ውጭ ያለውን ኢንቫይሮንመንት ያወቅኩት በዛ ነው። ምክንያቱም ሱቆቹን ማናገር ምናምን ስለነበረብኝ ማለት ነው። ከዛ አብዛኛው ፎከስ የነበረው ኦንላይኑ ላይ ነው። መጀመሪያ ላይ ሞከርኩት ገስ ዲጂታል አርት መሰለኝ። ምክንያቱም ስዕል ነበረ ዲጂታላይዝ አደረኩት እና ዲጂታል አርት መስራት ጀመርኩኝ ማለት ነው። ዲጂታል አርት ሰራ ሞር ኦፍ የቢዝነስ አይነት ነገሮችን ገንዘብ ሜክ ማድረግ ስለነበረ ሀሳቤ ጀስት ዝም ብሎ ቤት ወይ የሆነ ሰው አይነት ሞር ኢንትረስቲንግ የሆነ አርቲስቲክ አይነት ነገር ከመሳሉ ይልቅ ወደ ቢዝነስ አይነት ነገሩ እንትን አልኩኝ። ላይክ የቢዝነሶችን ቪዥናቸውን አነባለሁ። ከዛ የሚጠቀሙት ብራንዳቸውን ኤቭሪቲንግ ምናምን እና ለእነሱ ኤክስፕረስ የሚያደርግ ነገር አይነት ነገር መሞከር ጀመርኩኝ። በዛ ፕራክቲስ ማድረግ ጀመርኩኝ። ከዛ ማናገር ጀመርኩኝ ድርጅቶችን። እንደዚህ አይነት ስራዎችን እየሰራሁ ቤዚክሊ በዛ ስራ ምንም ብር አልሰራውም፣ ግን አሪፍ ኤክስፒሪንስ ነበረ የነበረኝ። ምክንያቱም ለመጀመሪያ ጊዜ እንደ ኦርጋናይዜሽን ያናገርኩት ስራ እሱ ነው። ላይክ የሆነ ስራ ሰርቼ ለእነሱ ከዛ እንደዚህ አይነት ስራ ሰርቻለሁ፣ ከዚህም በኋላ ሌላም መስራት እችላለሁ፣ አብረን መስራት እንችላለን እንደ አይነት ኦፈር ያቀረብኩት አይገስ ሰከንድ ይር ይመስለኛል። ሰከንድ ይር ነበረ። እሱም ለገዳ ባንክ ነበር። ብቻ ጥሩ ኤክስፒሪንስ ነበር እና ከዛም ውጪ ብዙ አይነት ስራዎችን ሞክሬያለሁ። ሳይበር ሴኩሪቲ ማር ነበረ። እሱ ፍሬሽማን ራሱ ነበረ። እሱኛው ሳይበር ሴኩሪቲ ማር ነበረ። ፕሮግራሚንግ ማር ነበር። ጀምሬ ነበር። ቤዚክሊ ቪዲዮ ኤዲቲንግ ሰራ ነበር። ግራፊክስ፣ ግራፊክ ዲዛይን ኢቨን ላይክ አላርሎ ላይ ያሉ ድሮፕ ሺፒንግ ኤቭሪቲንግ የሚሞከሩ ተብሎ የሚታሰቡ ሲወሩ የነበሩ ትኩረቴን የሳቡ ገንዘብ ይሰራበታል ተብሎ የሚታሰቡ አብዛኞችን ስራዎች ስሞክር ነበር። ግን ሞስት ኦፍ ደም ከእውቀት የዘለለ ነገር ማምጣት አልቻልኩም። አብዛኛው ነገር ሞክር ያልተሳካበት ምክንያት አብዛኞቹ ነገሮች በእኔ አቅም የሚሰሩ ነገሮች አልነበሩም። በእኔ አቅም ማለት ላይክ እውቀቱን ምናምን ሳይሆን ሪሶርሱ አልነበረኝም። ወይም ደግሞ ሪሶርሱ ላይክ ቤዚክ ነገሮች እንድሰራ ነው እንጂ አድቫንስድ የሆነ ጥሩ ገንዘብ ሊያገኝ የሚያስችል አይነት ነገር ራሴን አፕግሬድ ማድረግ የምችልበትን አይነት ነገር ምሰራበትን አይነት ሪሶርስ አልነበረኝም። ለምሳሌ ዲጂታል አርቱ ላይ ስሰራ የነበረው በስልኬ ነው። በስልኬ ነው የምስለው። ያውም ስልኬ ፔን የለውም። ጀስት በስክሪፕቶ ሽቦ ልክ ይሆናል ውሃ እያስነካችሁ ምናምን አይነት የምስሉበት ማለት ነው። እና ጥሩ ነው። አርቱን ወደዋለው። ጥሩ ነገር ለመስራት እየሞከርኩኝ ነው ምናምን። በዛም ሄጄ ሞክሬያለሁ ገንዘብ ለማግኘት ምናምን። ግን ደግሞ ላይክ የሆነ ፕሮፌሽናል ስኪሊን ማዳበር የሆነ አሪፍ ነገር ሰርቼ ራሴን ለማሳደግ የሚያስችል አይነት ሪሶርስ የለኝም። ሌሎችም ስራዎች ላይ ተመሳሳይ ነገር ነው ያየሁት። ወይ የሆነ ኢንቨስትመንት ይጠይቃሉ፣ ወይ የሆነ አይነት አድቫንስድ ነገር ይፈልጋሉ። ሞክራለሁ፣ እማራለሁ። ከዛ ስለነሱ የተወሰነ እውቀት ይኖረኛል። ግን ደግሞ ወደ ብር ለመቀየር በጣም ነበር ስቸገር የነበረው። ከዛ ውስጥ የተወሰነ ገንዘብ የሰራሁባቸው አሉ። አንዳንድ ነገሮችን ከበር ያደረኩባቸው ጥሩ ነገር ያገኘሁባቸው አሉ። ግን ሞስት ኦፍ ደም የጠቀሙኝ ለኤክስፒሪንስ ነው። ብዙ አይነት ኤክስፒሪንስ ሰጥቶኛል። እንዴት ሰዎችን ማናገር እንዳለብኝ፣ እንዴት ስራውን ራሱ መስራት እንዳለብኝ፣ እንዴት ዴዲኬሽን እንዴት እንደሆነ ኤቭሪቲንግ እና ተያያዥ ነገሮችን ማለት ነው፣ ከስራ ጋር የሚገናኙ ነገሮችን። አሪፍ ጊዜ ነበረ እሱ። አሁን ላይ የምሰራቸው ሁለት አይነት እንትኖች ናቸው። ቤዚክሊ ሁለት ብቻ ማለት ይከብዳል። ብቻ ይሄ ከአርቱ ጋር የሚያያዙ ቪዲዮ ኤዲቲንጉ፣ ከዛ ግራፊክ ዲዛይኑ፣ መቅረጽ፣ የተለያዩ እንደዛ አይነት ነገሮች አንድ ላይ ኮምባይን ያደረጋቸው የአርቱ ፓርት እና ከዛ ውጭ ደግሞ ሌላ ቢዝነስ ኦልሞስት ከ2 ዓመት ከግማሽ በላይ
የፈጀብኝ ሌላ ቢዝነስ አለ። እሱም ትሬዲንግ ነው። ትሬዲንግ ላይ ኢንትሮዲውስ ወደ ትሬዲንግ የገባሁት ላይክ ኖት ኮይን አይ ገስ ትሬዲንግ ላይ ያላችሁ ሰዎች ወይም ክሪፕቶ ላይ ያላችሁ ሰዎች ታውቁታላችሁ። ኤርድሮፕ ራሱ ቤዚክሊ ሀገራችን ላይ በደንብ የተዋወቀው ከኖት ኮይን በኋላ ነው። ከዛ ውጭ በብዙ አይነት ሞክራለሁ። ላይክ ከነዚህ ስኪሎቹ ምናምን ውጭ ደግሞ ሌሎች ስራዎችም እሞክር ነበረ። ላይክ ማስተርጎም፣ ኦንላይን ላይ ቋንቋ ማስተማር፣ ሌሎች ላይክ ስኪል አይደሉም ቴክኒካሊ ግን ተባራሪ ገንዘብ የሚያመጡ የሆነ አይነት ገንዘብ የምትሰሩባቸው ላይክ እንደ ኤርድሮፕ ሌሎች ነገሮች ማለት ነው። እና አንድ ጓደኛዬ ኢንትሮዲውስ አደረገኝ ለዚህ ኤርድሮፕ ማለት ነው። እና የመጨረሻው 2 ሳምንት ነው ቤዚክሊ የደረስኩበት። የመጨረሻው 2 ሳምንቶች ውስጥ ደረስኩኝ። ከዛ ኖት ኮይን መስራት ጀመረ ማለት ነው። that was good እውነት ለመናገር ላይክ ከዚህ በፊት ስሰራ የነበሯቸው እንትን በጣም ጠቅመውኛል። ላይክ ዴዲኬሽኑ በጣም ነበር ስሰራ የነበረው እኔም ጓደኛዬም ላይክ ዋይፋይ ጋር ቆሜ ማታ ሌሊት ቆሜ ምናምን ጀስት ታፕ ሳደርግ የነበረው ማለት ነው። ምክንያቱም ሊያልቅ ነው የተባለውን ነገር ስለሰማው ማለት ነው። እና አሪፍ አድርጌ ሰራው 2 ሳምንት መጨረሻ ሳምንት እንኳን ብትሆን እና ላይክ ብሩ ትዝ ይለኛል $234 ነበረ የሰራሁት ከዛ ማለት ነው። እና ላይክ በጣም የገረመኝ በጣም ማለት ነው በፊት ሰራቸው ከነበሩ ገንዘቦች በሰዓቱ በጣም አሪፍ ብር ነበረ። እና ዋው ላይክ ይሄን ያህል ሜክ ማድረግ የምችልበት አይነት ስራ አለ እንዲህ አይነት ነገር በቃ ለዛ ኢንትሮዲውስ ሆንኩኝ ማለት ነው። እና ያኔ በሰዓቱ ፒሲ አልነበረኝም። ለምን ፒሲ አልገዛም ምናምን ብዬ አሰብኩኝ። ከዛ ፒሲው መግዛት ተውኩትና ላይክ ብሩን መልቲፕላይ የሚያደርግልኝ ነገር ኢንቨስት አድርጌ መልቲፕላይ ሊያደርግልኝ የሚችል ገንዘቡ መልቲፕላይ አብዝቶ ሊያመጣልኝ የሚችል ነገር ምንድን ነው ብዬ ሪሰርች ሳደርግ ያው ትሬዲንግ ላይ ገባው ማለት ነው። ምክንያቱም ሳወጣ የነበረው በክሪፕቶ ነው ያንን ብር እና ክሪፕቶ ማጥናት ጀመርኩኝ። የተወሰነ አጠናው ከዛ በኋላ ኢንቨስት ማድረግ ጀመርኩኝ ማለት ነው። እና ካገኘሁት ሞር ዘን ሃፍ ገንዘብ አጣሁት ማለት ነው። ሉዝ አደረኩት እዛው ክሪፕቶ ላይ የተወሰነ አወጣሁኝ ኢንጆይ አደረኩኝ። ግን ከግማሽ በላይ የሚሆነውን ገንዘብ ያጣሁት እዛው ክሪፕቶ ላይ ነው። ከዛ ሞር ክሪፕቶ ቮላታይል ስለሆነ ወደ ፎሬክስ ገባሁኝ። ፎሬክሱ ላይ ኦልሞስት ከ2 ዓመት በላይ ቆየሁበት ማለት ነው። ላይክ ፎሬክሱ በጣም ሃርድ ላይክ ከሞከርኳቸው አይነት ቢዝነሶች ዘ ሞስት አላርለ በቃ the hardest business ነው like the hardest business I've ever tried ማለት ነው። ምክንያቱም ለምንድን ነው like ሌሎቹ ስኪሎች አማራለሁ ፕራክቲስ አደርጋለሁ የሆነ ሌቭል ላይ በቃ ገንዘብ መስራት የሚችል አይነት ስኪል አለኝ ወይም ይኖረኛል። ግን ትሬዲንግ ላይ that's not enough። ከዛ ውጪ 2 የሚያስፈልጉ ነገሮች አሉ ከስኪል ውጪ ፕራክቲስ ከማድረግ ውጪ ማለት ነው። አንደኛው የሚያስፈልገው ነገር ካፒታል ነው፣ ገንዘብ ያስፈልጋል፣ ኢንቨስት ማድረግ አለብን። ሁለተኛው የሚያስፈልገው ነገር የቢሄቪራል ቼንጅ ያስፈልጋል። ምክንያቱም ትሬድ ማድረገው ገንዘብ ነው፣ ላይክ ኢዚሊ ያመጣሁት ገንዘብ አይደለም፣ ብዙ ስራ ሰርቼ ያመጣሁት ገንዘብ ነው። ያን ገንዘብ ሳስቀምጠው እና ላይክ በቁጥር ነው ማየው ሲጨምርና ሲቀንስ ላይክ ይሄ ለማጣት መሳሳት እና ደግሞ ሳገኝም ደግሞ በጣም ብዙ መመኘት አለ አይደል? በጣም ግሪዲ መሆን። እነዛ አይነት ኢሞሽኖች በጣም አስቸጋሪ ኢሞሽኖች ናቸው። አንድ ጸባይ ደግሞ ለመቀየር it takes time አይደል? እንዴ አንድ ጸባይ ራሱ አሁን ለምሳሌ የሆነ ሰው የሆነ አይነት ጸባይ አለበት እና ያን ጸባይ ለመቀየር it takes የራሱ ጊዜ። ብርህን ሉዝ እያደረክ የሌለህን ብር ሉዝ እያደረክ እዚህ እዛ እያልክ ብሩን አምጥተህ አሁንም ኢንቨስት አድርገህ ጸባይህን ራሱ ኖቲስ እስክታደርገው ድረስ የራሱ ጊዜ ይፈጃል እና በጣም ታፈስት ጊዜ ነበረ። ግን ደግሞ in return like discipline, commitment, consistency የተለያዩ አይነት ነገሮችን ያገኘሁበትም ደግሞ በትሬዲንግ ነው። ምክንያቱም ብዙ አይነት ነገር ነው የሰጠኝ። ላይክ ብዙ አይነት ስራዎችን መስራት ነበረብኝ። የተለያዩ አይነት ስራዎችን
ብዙ አይነት ጉድጓዶች መቆፈር ነበረብኝ። ኢቨን ከቤተሰብ የሚላከው የተለያዩ ነገሮች እንዳለ እዛ ላይ ነበር ኢንቨስት ማድረግ ራሴን እየጎዳው ማለት ነው። እና that was hard። በዛው ልክ ደግሞ that was በጣም ዴዲኬት እንደሆን የሚያደርገኝ ራሴን ሰልፍ ዲቨሎፕመንት ላይ በደንብ ትኩረት ሰጥቼ እንደሰራ ያደረገኝ ስራ ደግሞ እሱ ነው። እና አሁን ላይ ኦልሞስት ከ4 ወር ምናምን በፊት አቁሜያለሁ ለተወሰነ። ምክንያቱም የራሴን ስትራቴጂ አውቀዋለሁ፣ የራሴን የምሰራበትን አይነት እንትን አውቀዋለሁ። ግን ደግሞ ገንዘቡ እየጠፋ መጣ ማለት ነው። የማወጣው ገንዘብ በጣም በዛ፣ የምሰራቸው ስራዎች ደግሞ በጣም በዙ። ኦቨር ታይም ራሴን መጉዳት ጀመርኩ ማለት ነው። ራሴን መጉዳት ኢንሴንስ ብዙ አይነት ስራ ነው የምሰራው፣ ለራሴ ምንም ሪዋርድ አልሰጥም። ግን ደግሞ ያገኘሁት ገንዘብ እንዳለ እዛ ላይ ያስገባለሁ፣ በጣም ሉዝ አደርጋለሁ። ከጊዜ ወደ ጊዜ በቃ በጣም ራሴን መጉዳት፣ ራሴን እንደ መክሳት አይነት አለ አይደለ? አይነት ነገሮችን በደንብ ኖቲስ ማድረግ ጀመርኩኝ። ስኪሉ አስሎንጋስ ስኪሉ እስካለኝ ድረስ አይ ካን ላይክ ኢንቨስት ማድረግ የምችልበት ሰዓት ላይ ኢንቨስት አድርጌ መስራት እችላለሁ ብዬ አቆምኩት ማለት ነው። ቤዚክሊ አቆምኩት ትሬድ ቴክ ማድረግ ነው እንጂ ቻርት ቼክ አደርጋለሁ፣ ባክቴስት አደርጋለሁ። አሁንም አለሁበት ስቲል። አሁን ላይ ያሉት ስራዎች እነዚህ ናቸው። አሁን ላይ ከዚህ በፊት የሞከርኳቸው ስራዎች እና አሁን ለመስራት እየሰራኋቸው ያሏቸው ስራዎች ማለት ነው። ትሬዲንጉ ላይክ ገና ስለሆነ እሱ ይቅር እና አሁን ሶሻል ሚዲያ ጀምሬያለሁ። ሶሻል ሚዲያ ኦልሞስት 6ኛ ሳምንቴ ነው ይሄ። የመጀመሪያዎቹን 3 ሳምንት ብቻ ነው የጀመርኩት። አሁን 2ኛው ሳምንት ኦልሞስት ምንም አልሰራሁም ማለት ይቻላል። እና ያሉኝን ልምዶች ያሉኝን ኤክስፒሪየንሶች እንዳለ ሰብስቤ አፕላይ አድርጌ ገንዘብ የምሰራበትን መንገድ ማመቻችበት ይሆናል ብዬ ተስፋ አደርጋለሁ። ሶሻል ሚዲያው እና ላይክ ሰልፍ ዲቨሎፕመንት የሚመቻችሁ ከሆነ ሪል ላይፍ ኤክስፒሪየንስ የሚመቻችሁ ከሆነ ላይክ የሆነ ቁጭ ብዬ በሳምንት $700 መሰሩበት ስራ ምናምን ብዬ የሆነ ስቱዲዮ ውስጥ ቁጭ ብዬ አይነት ቪዲዮ አይደለም የምሰራው። ከአሁን በኋላም ባለው ላይክ ሰብስክራይብ ካረጋችሁ ማለት ነው ሞር ኦፍ ሪያሊስቲክ የሆነ ሪል የሆነ ቅርብ የሆነ አይነት ነገር ነው የምሰራው። ሜኪንግ ማኒ ነው፣ ላይክ ሰልፍ ዲቨሎፕመንት ነው፣ ኮንፊደንስ ቢልዲንግ ነው። በአጠቃላይ ሰልፍ ዲቨሎፕመንት ነው። ግን ደግሞ ሪል ላይፍ ኤክስፒሪየንስ የኔን ኤክስፒሪየንስ ስለሆነ ሼር ማድረገው ላይክ ይሄ የሆነ ኦልሬዲ ያለቀ ነገር አይደለም። የሆነ ኦልሬዲ ሁሉንም ነገር አውቄያለሁ ብዬ ሼር ማድረግበት አይነት ነገር አይደለም። ያለውን ነገር የሆነ ነገር ሞክሬ ቴስት ያደረኩበትን ነገር ሼር ማድረግበት ነው ሶሻል ሚዲያው የሚሆነው ማለት ነው። እና የሚመቻችሁ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ከአሁን በኋላ በጣም ብዙ አይነት ነገሮችን ለሞክር ሞክራለሁ። እዚህ ግቢ ውስጥ ካሉ ቲክቶከሮች ጋር ኮላ ማድረግ ፈልጋለሁ፣ ዩቲዩበሮችም ጋር እና እዚህ ግቢ ውስጥ ኦልሞስት 1 ወር ከምናምን ይቀራኝ ባለኝ ጊዜ ውስጥ ታርጌቴ 1000 ሰብስክራይበር እዚህ ግቢ ውስጥ ለማግኘት ነው ሀሳቤ። ምክንያቱም 1000 ሰብስክራይበር ማግኘት ላይክ በጣም ኮምፒቲቲቭ ስለሆነ ኢትስ ሃርድ በጣም እና የሆነ ፑሽ እንዳገኝ ይህን ግቢ ለመጠቀም አስቤያለሁ። ላይክ የተለያየ መንገዶችን ልጠቀም እችላለሁ ይህን ለማሳካት። ጥሩ ነገሮችንም ለመልቀቅ እሞክራለሁ። ግን ፑሹን ላይክ የሆነ ሞር ሰጀስት እንዲያደርግ እኔ የምለቀው ነገር የሚመቸው ሰው ጋር ሰጀስት እንዲያደርግ ዩቲዩብ እንዲረዳኝ ላይክ 1000 ሰብስክራይበሩን እዚሁ ለማግኘት እሞክራለሁ ማለት ነው። ከዛ ውጪ የቲክቶኩ ነው። የቲክቶኩን ላይክ ከ5000 እስከ 10000 ፎሎወር እዚህ ባለውበት ጊዜ ውስጥ ለማግኘት እሞክራለሁ። አሁን ኦልሞስት 1000 ፎሎወር ሊሞላ ነው። እና የዩቲዩቡን ደግሞ ወደዛ ሊንክ ያላረኩበት ምክንያት 1000 ሰብስክራይበር ካልሞላው ላይክ የዩቲዩቡን ሊንክ እዛ ላይ ማድረግ አልቻልኩም። ለዛም ይመስለኛል ሰው ላይክ ከቲክቶክ ወደዚህ ለመምጣት ሞክሮ ግን ደግሞ እያገኘ ያለው ነው። ኤኒዌይ 1000 ሲሞላው እሱን ፊክስ የሚደረግ ይሆናል።
ሪል ላይፍ ኤክስፒሪየንስ የሚመቻችሁ ከሆነ ሰልፍ ዲቨሎፕመንት ሆል ጆርኒ ማየት የምትፈልጉ ከሆነ ሰብስክራይብ ማድረጋችሁ እንዳትረሱ። እና ደግሞ ላይክ እኔ መፍጠር የምፈልገው የኔ ኦዲየንስ እንዲሆን የምፈልገው አይነት ሰው ላይክ ዳይሬክትሊ የእሱ ስራ ላይ የሆነ አፕላይ አድርጎ ላይሰራ ይችላል እንትን ግን ደግሞ በራሱ ኮንቴክስት አለ አይደለ ተረድቶ አሁን ለምሳሌ ኮንፊደንስ ቢልዲንግ ሊሆን ይችላል። ይህን ኮንፊደንስ ቢልድ ለማድረግ የተለያየ አይነት እንትኖችን ላረግ እችላለሁ። ላይክ ሜይ ቢ የሆነ ሰው ረንደምሊ ላወራ እችላለሁ። ሜይ ቢ ኢንሴኪዩር ነኝ ብዬ የማስብበት ቦታ ሄጄ የሆነ ነገር ላረግ እችላለሁ። የተለያየ አይነት ነገሮችን ላረግ እችላለሁ። አጠቃላይ የሆነ ብዙ አይነት ነገሮችን ላረግ እችላለሁ። አሁን ያ ባለበት ኮንቴክስት ተርጉሞ ነው ሊወስደው የሚችለው። ግን ላይክ እንዴት ማድረግ እንዳለበት ኢነርጂውን ምኑን ፍራቻውንም ፌል አድርጌም ከሆነ ፌለሩ ምን እንዴት እንደሆነ ምናምን ሪል ላይፍ ኤክስፒሪየንስ ያገኛል። እና ላይክ አሁን በኋላ የምሰራቸው አይነት ቪዲዮዎች ላይክ ብሎግ ሊሆን ይችላል፣ ኢንተርቪው ሊሆን ይችላል፣ የሆነን ሰው የሆነ ዶርም ውስጥ እንዲቆጭ ብዬ ሊሆን ይችላል። ግን ደግሞ ላይክ የሆነ አይነት ኮንቴክስት ብቻ አይደለም ያለው። ትራቭል ከሆነ ትራቭል ብቻ አይደለም የሚሰራው፣ የሆነ እንትን ከሆነ የሆነ አይነት ነገር ብቻ አይደለም የሚሰራው። በጣም ፍሌክሲብል ነው የሚሆነው። ግን ደግሞ ኦቨርኦል ኮንቴክስቱ ኦቨርኦል እንትኑ ሰልፍ ዲቨሎፕመንት ነው። ከዛ በተረፈ ደግሞ ሪል ላይፍ ኤክስፒሪየንስ ላይክ ኮንፊደንስ ቢልዲንግ እንደዚህ አይነት ነገር ነው። ኤኒዌይ እስኪ እየሰራን እናየዋለን። እኔም ሞር ዲስከቨር ማድረገው ይመስለኛል ራሴ በዛ ውስጥ። ከአሁን በኋላ ፍሪኩዌንትሊ ነው የምለቀው። ይህንንም ሄቪ ኤዲት አላረገውም፣ ጀስት የተወሰነ ነው ማድረገው። ምክንያቱም ከ2-3 ሰዓት በኋላ ለቀዋለሁ። አሁን የቀረጽኩትን ቪዲዮ ብዙ ቪዲዮ ነው ለቃለሁ ብዬ ተስፋ አደርጋለሁ። 3 ሳምንት አካባቢ ጠፍቼ ነበረ እና የጠፋሁበት ዋናው ምክንያት ምንድነው? ዩቲዩብንም ቲክቶክንም ስጀምር በእኔ ሪሶርስ አልነበረም የጀመርኩት። ያ ማለት በእኔ ስልክ አልነበረም፣ በጓደኛዬ ስልክ ነበረ ስቀርጽ የነበረው እና ቪዲዮን ኤዲት ማድረገው በሌላ ሰው ፒሲ ነው እና ላይክ ሞር ቪዚት ቪዲዮዎች እየበዙ እና ኤዲት ማድረጋቸው እንትኖች እየበዙ ሲመጡ ላይክ የራሴ መግዛት እንዳለብኝ ሳውቅ እና ሰዓቱ ሲሆን እሱን ነገር ለማስተካከል ነበር የጠፋሁት። እግዚአብሔር ይመስገን እሱን አሳክቼዋለሁ። ከአሁን በኋላ ምንም የምጠፋበት ሪዝን የለም። ፕሊዝ ሰፖርት አድርጉኝ። ፖዚቲቭ ቢሆን ደስ ይለኛል ኮመንቱ እና ላይክ መስተካከል አለበት ብላችሁ የምታስቡትንም ነገር ደግሞ በግልጽ ነገሩኝ። ቢካዝ ከአንዱ ወደ አንዱ ላይክ ሞር የተሻሻልኩ መሄድ መፈልግ አይነት ሰው ነኝ። እኔ በእኔ ሳይድ ማላቃቸውን እናንተ የሚታያችሁን ነገሮች ፕሊዝ አድሬስ አድርጓቸው ለማስተካከል እሞክራለሁ። አሪፍ ጊዜ ይሆናል ብዬ ተስፋ አደርጋለሁ። ከአሁን በኋላ ሜይ ቢ ከ5 ዓመት ከ6 ዓመት በኋላ ይህን ቪዲዮ ደግሜ ሳየው ሞር ኢንጆይ ማድረገው ይመስለኛል። አሁን 36 ፎሎወር 38 ሰብስክራይበር መሰለኝ አሁን ላይ ያለኝ። ከ2 ወር በኋላ 1000 ሰብስክራይበር ይኖረኛል ብዬ ነው ታርጌት አድርጌ እየሰራሁ ያለሁት። ከ5 ዓመት በኋላ ስንት ሊሆን ይችላል ብዬ ላይክ አይ ዶንት ኖ ምን ሊፈጠር እንደሚችል አላውቅም። ግን ብዙ ቦታ ትራቭል ማድረግ ፈልጋለሁ። ብዙ ነገሮችን የብዙ ሀገር ባህሎችን አድቬንቸር ነገሮችን መሞከር ፈልጋለሁ። ይሳካል ብዬ ተስፋ አደርጋለሁ። በቀጣይ ሌላ ቪዲዮ እስክንገናኝ